ሰላም ጤና ይስጥልኝ ውድ የጤና ቃል ኤችዲ ቤተሰቦች እንደምን አላችሁ? ቻናላችን እንደሚታወቀው ጤናና ጤና ነክ የሆኑ መረጃዎቹ ለእናንተ እያደረሰ ይገኛል። ለዛሬም ለእናንተ ይመጥናሉ ቆንጆ ናቸው ያልናቸውን ፕሮግራሞች አሰናድተን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በድጋሚ እንጋብዛለን። እንግዲህ የዛሬው የፕሮግራማችን ርዕስ ስድስተኛው የእርግዝና ወር፣ በዚህ ወር ምን ይጠበቃል? ምን አይነት አደጋዎች ሊመጡ ይችላሉ? እንግዲህ የእርግዝና ጉዟችን ስድስተኛ ወር ላይ የሁለተኛው 3 ወር መጨረሻ ሲሆን የህፃኑ እድገት በፍጥነት የሚጨምርበት ጊዜ ነው። በዚህ ወር በህፃኑ ላይ የሚደረጉ ትልልቅ ለውጦች፣ በእናቲቱ ላይ የሚመጡ አስቸጋሪ ምልክቶች እና ለቀጣዩ 3 ወር የቅድመ ዝግጅት ምን እንደሚመስል አብረን እንመለከታለን ማለት ነው። እንግዲህ በጽንሱ ላይ የሚደረጉ ለውጦች ምንድን ናቸው የሚለውን በምናይበት ጊዜ የፊት ገጽታና የሳምባ እድገት ይኖራል። መጠንና ክብደቱን በምናይበት ጊዜ ህፃኑ አሁን የበቆሎ ሰብል ያህል ሲረዝም ክብደቱ ደግሞ ከ600 ግራም በላይ ሊደርስ ይችላል ማለት ነው። የፊት ገጽታ በምናይበት ጊዜ የፊት ገጽታው ተሟልቷል። ቅንድብ፣ ሽፋሽፍቶች አሉት። ሳምባውን በምንመለከትበት ጊዜ ሳምባዎቹ መተንፈስ ለመለማመድ መስራት ይጀምራሉ። ምንም እንኳን ህፃኑ ገና በፈሳሽ ውስጥ ቢሆንም ማለት ነው። ቆዳ እንግዲህ ቆዳው አሁንም ቀጭንና ቀይ ቢሆንም አንዳንዴ የስብ ክምችት መፍጠር ይጀምራል ማለት ነው። እንቅስቃሴ እንግዲህ የህፃኑ እንቅስቃሴ አሁን የበለጠ ጠንካራና ግልጽ ሆኗል ማለት ነው። እናቶች የመተኛትና የመንቃት ሰዓቱን መለየት ይጀምራሉ ማለት ነው በዚህ ጊዜ። ታዲያ ከዚህ ጋር ተያይዞ በእናቲቱ ላይ የሚታዩ ለውጦች ምንድን ናቸው የሚለውን በምናይበት ጊዜ ጎልቶ የወጣ ሆድና የቆዳ ለውጦች ይኖራሉ። እንግዲህ ሆድ መስፋትና የቆዳ መለጠጥ ይኖራል ማለት ነው። ሌላኛው ማህፀን ነው። ማህፀን አሁን ከእምብርት በላይ ከፍ ብሏል ማለት ነው። የቆዳ መለጠጥ ወይም ደግሞ ስትሬች ማርክስ፣ ሆዱ ሲሰፋ በጡት በሆድና በዳሌ አካባቢ ሐምራዊ ወይም ደግሞ ቀይ መስመሮች ሊታዩ ይችላሉ። እርጥበት ባላቸው ቅባቶች ማሸት፣ ይሄኛው ከእርግዝና በኋላ ስትሬች ማርኩ እንዲጠፋ ሊረዳ ይችላል ማለት ነው። እንግዲህ የእግር ቁርጠት በምናይበት ጊዜ በተለይ በምሽት የእግር ጡንቻዎች ቁርጠት እንደ ቁርጥማት አይነት ነገር ሊያጋጥም ይችላል ማለት ነው። በካልሲየም ወይም ደግሞ ማግኒዥየም ማሟያዎች ላይ ሐኪሙን ማማከር ሊያስፈልግ ይችላል። የልብ ቃጠሎ ወይም ደግሞ ሀርት በርን በምናይበት ጊዜ ሆድ ላይ ያለው ግፊት ስለሚጨምር ልባችሁ አካባቢ ላይ የማቃጠል ስሜት ይኖራል ማለት ነው። ሌላኛው የውሸት ምጥ ነው። የውሸት ምጥ ተደጋጋሚ ሊሆን ይችላል። መጠጥና ማለት ፈሳሽ ነገር መውሰድና እረፍት ማድረግ እነዚህን ነገሮች ያረጋጋል ማለት ነው። ሌላኛው የቅድመ ወሊድ ክትትልና የቅድመ ዝግጅቱ ምን ይመስላል የሚለውን በምናይበት ጊዜ አልትራሳውንድ ወይም ደግሞ የሕክምና ባለሙያ የስኳር ምርመራ ያደርጋል ማለት ነው። የስኳር ምርመራ በ24ኛ እና በ28ኛ ሳምንት መካከል ለእርግዝና ስኳር ምርመራ ይደረጋል ማለት ነው። ይህ ምርመራ ችግሩን ለመቆጣጠር ወሳኝ ነው። እንደዚሁም ደግሞ የአይረን እጥረትን ለመቆጣጠር ሐኪማችሁ የደም ማነስን ለመቆጣጠር የብረት ኪኒን መጠኑን ሊያስተካክል ይችላል ማለት ነው። እንግዲህ ዝግጅት ምን ይመስላል የሚለውን በምናይበት ጊዜ ለመውለጃ ዝግጅት የሚሆኑ ትምህርቶችና ኮርሶችን መውሰድ፣ እንደዚህ በቪዲዮ መከታተል አስፈላጊ ነው ማለት ነው። ወይም ደግሞ ከዚህ በፊት የመጀመሪያችሁ ከሆነ ለመጀመር ጥሩ ጊዜ ነው። ከህፃኑ ጋር መነጋገር ትችላላችሁ። ህፃኑ አሁን በደንብ ስለሚሰማ ከሱ ጋር መነጋገር ወይም ደግሞ ሙዚቃ ማሰማት ግንኙነቱን ይበልጥ ያጠናክረዋል ማለት ነው። እንግዲህ ይህንን ካየን የአደጋ ምልክቶቹ ምን አይነት ምልክቶች በዚህ ወር ላይ ሊያጋጥሙ ይችላሉ የሚለውን እና ምን አይነት ጥንቃቄ ማድረግ አለብን የሚለውን የጥንቃቄ ነጥቦች እናያለን። በፍጹም መዘናጋት አያስፈልግም። የማያቋርጥ የሆድ ቁርጠት ወይም ደግሞ ምጥ የሚመስል አይነት ነገር ካለ፣ የሆድ መድረቅ ወይም ደግሞ መጣበቅ አይነት ነገር ከታየ የቅድመ ወሊድ ምጥ ሊሆን ስለሚችል ወዲያውኑ ዶክተር ማማከር ያስፈልጋል ማለት ነው። በዚህ ጊዜ ያው እንግዲህ ከአንዳንድ ወላጆች በስተቀር በዚህ ጊዜ ትክክለኛው የምጥ ጊዜ ወይም ደግሞ ልጁ የሚወለድበት ጊዜ አይደለም። ግን አልፎ አልፎ እንዲህ አይነት ነገሮች ከመጡ ለጥንቃቄ ያክል ስለሚጠቅመን
ዶክተር ማማከር ያስፈልጋል ማለት ነው። የደም ግፊት መጨመር ነው ሌላኛው። ከፍተኛ የራስ ምታት፣ የዓይን ብዥታ ወይም ደግሞ ድንገተኛ የእጅና የእግር ማበጥ ከታየ ወዲያውኑ ምርመራ ማድረግ ያስፈልጋል ማለት ነው። ሌላኛው የህፃን እንቅስቃሴ መቀነስ ነው። ህፃኑ ለረጅም ሰዓታት በፍጹም እንቅስቃሴ ያለማድረጉ ካሳሰባችሁ ምንም መጠበቅ አያስፈልግም። ወዲያውኑ ወደ ሕክምና ቦታ በመሄድ አልትራሳውንድ መታየት ያስፈልጋል ማለት ነው። እንግዲህ ከባድ የማቃጠል ስሜት ያለበት ሽንት ካለ የሽንት ቧንቧ ኢንፌክሽን ምልክት ሊሆን ስለሚችል የህክምና ክትትል ያስፈልገዋል ማለት ነው። እንግዲህ እነዚህን ከላይ ያሉትን የተዘረዘሩትን ነገሮች ካየን 6ኛው ወር የሁለተኛው 3 ወርን በታላቅ ስኬት መደምደሚያ ነው። አሁን የቀረው የመጨረሻው ጉዞ 3 ወራቶች ብቻ ናቸው ማለት ነው። እንግዲህ ጤናችሁን መንከባከብ፣ የህፃኑን እንቅስቃሴ መከታተል እና ሐኪም ጋር በቅርበት ማውራት ያስፈልጋል ማለት ነው። እንግዲህ በሚቀጥለው ፕሮግራም ስለ 7 ወር እርግዝና፣ ለወሊድ የሚያስፈልጉ ዝግጅቶች እንወያያለን። ጥያቄ አስተያየት ካላችሁ በማንኛውም ሰዓት ላይ ኮመንት ቦክስ ላይ ብታስቀምጡልን እንዳየነው ምላሽ የምንሰጥበት ሂደት ይኖራል ማለት ነው። ቻናላችንን ሰብስክራይብ፣ ላይክ በማድረግ ብዙ እናቶች ጋር ተደራሽ እንዲሆን የህክምና ቦታዎች የሌሉበት እናቶች ጋር ይሄን ቪዲዮ እየሰሙ እርግዝናቸውን መከታተል እንደሚችሉ ስለሚረዳ ላይክ፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን እንድታሳዩን በአክብሮት ጠይቃለሁኝ። ስለተከታተላችሁን አብራችሁን ስለነበራችሁ ሁሉ በድጋሚ አመሰግናለሁ። ወዳችኋለሁኝ። መልካም ጊዜ ይሁንላችሁ።